እንዴ ንጉስ ናቸው እኮ ነብይ ሰለላሁ ዐለይሂ ወሰለም በዛ ጊዜ የፈለከውን ሚስት እንስተ እኮ ብለው እምቢ ብለዋል። ጆን ምናልባት የፈለከውን በቃ እዚህ ያለ ሀገር ላይ ቆንጆ ቆንጆ የሚባሉ ሴቶችን እንስተ ተብለው እምቢ ያሉ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። ሐታ በቃ ይሄን ወይኔ ሞታለው ወይ ላኢላሃ ኢለላህ ነው የሚለው ነገር ይቀጥላል እንጂ እስከሚሉ ድረስ ማለት ነው። ስለዚህ የሴት ፍቅር ቢሆን ኖሮ ሰውዳን በስንት ዓመታቸው ነበረ ኢምሩ ያገቧት? 63 ኢማጂን ከማን እንዴት በ63 ሚስት እንግዲህ በዛ ላይ ፈትነች አይደለ? ይፈታቸው ነብዩ ያገቧቸው ሚስቶች በአጠቃላይ የፈቱ ለምን እሳቸው ወኢነከ ለዓላ ኹሉቂን ዐዚም ቅድም እንዳለ አንተ በታላቅ ስነ ምግባር ላይ ነህ ተመል 66 ሱብሃንአላህ። ስለዚህ አሁን ምንድነው በ66 እንደውም 67 መሰለኝ ባልሳሳት ወይ 60 እሺ ኤኒዌይስ ምንድነው ይሄ በቃ በሰዎች ላይ እንዳይከብድ ነው ራሱ ከሁለት አንግል በሰዎች ላይ እንዳይከብድ እንደዚህ አይነት ነገሮች አላህ ከብዙ ዓላማ አንፃር እንደውም ሊበረታታ ነው የሚገባው ነው ማለት በጣም ሊበረታታ ይገባል ይሄ ነገር። እሺ አሁን እሷ ተፈታች። የፈታ ሴት ደግሞ ብዙ ፈላጊ የለውም እንደምታውቀው። እሺ አሁን ነብዩ ባያገቧት ያው ማግባቱ አይቀርም በአላህ ፍቃድ። ግን ነብዩ ደግሞ ንጉስ ናቸው። እሷን ማግባት ለእሷ ነው እንጂ ጥቅሙ ለእሳቸው አይደለም። እሳቸው ከፈለጉ የፈለጉትን መርጠው ማግባት ይችላሉ። ግን ከሚስታቸው አንድ ብቻ ነች እንደውም ቢክራ የነበረችው። ኤኒዌይስ ቀጥለ ይብሩችን ለማለት ነው ጀዛከላ። ስለዚህ ጆንዬ እንደውም ገራና አንዴ ጆንዬ ስለዚህ እሺ አንዴ ላጠቃልልህ ትቀጥላለሽ ብራዘር። ስለዚህ እንተገነዘብን የተፈታች ሴት ራሱ ማግባት እንዳለባት ሱና እንደሆነ ነብያችን አስተማሩት። ዘይነብ ራሱ እንደምትለው ዘወጀኩነ አሃሊኩነ እናንተን እኮ ዘይነብ ትኩ ደስ ይላት ነበር። ምን ትላለች? እናንተን እኮ የነቢያችን ሚስቶች ያለች ቤተሰቦቻችሁ አጋቧችሁ፣ እኔን ግን እኮ አላህ ከሰማያት በላይ ያለው አምላክ ነብዩ ጋር አጋባኝ። ደስተኛ ነበር፣ ደስታዋን ትገልጽ ነበርና ባጭሩ ይሄን ይመስላል። አሁን ገባ ተገለጠልህ? ኦኬ አዎ ገብቶኛል ግን